እስቲ ራሳችሁን ጠይቁ። ስንት ጊዜ ነው አይሆንም አልችልም ማለት እየፈለጋችሁ ሰዎችን ላለማስቀየም ብቻ እሺ ያላችሁት? ስንት እቅዳችሁንስ ነው ሰዎች ምን ይሉኛል በሚል ፍርሃት የሰረዛችሁት? በሳይኮሎጂ ይሉኝታ ወይም ከመጠን ያለፈ የሰዎችን ፍቃድ ፍለጋ የምንለው ነገር የብዙዎቻችን ስሜታዊ እስር ቤት ነው። ሰዎችን ለማስደሰት ስትሮጥ የራስን ስነ ልቦናዊ ጤና ታጣዋለህ። ዛሬ በዚህ ቪዲዮ የማህበራዊ ስነ ልቦና ሶሻል ሳይኮሎጂ እና ቢሄቪየራል ሳይንስ መርሆችን ተጠቅመን ይሉኝታ ፈጽሞ የማያጠቃውና የመጨረሻ ደፋር ሰው ለመሆን የሚረዱን 7 ሳይንሳዊና ተግባራዊ ብልሃቶችን እንመለከታለን። በተለይ 7ኛው ብልሃት በአንጎላችን ኬሚካል ማመንጫ ላይ ተጽዕኖ የሚፈጠር ትልቅ ሚስጥር ነው። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ የሰዎችን ተቀባይነት ወይም ማረጋገጫ የመፈለግ አባዜን ማቆም። የመጀመሪያው ወሳኝ እርምጃ የሰዎችን ፍቃድ የመፈለግ አባዜን ማቆም ነው። በሳይኮሎጂ ስፖትላይት ኢፌክት ወይም የትኩረት ብርሃን ቅዠት የሚባል አንድ ትልቅ የአስተሳሰብ ስህተት ኮግኒቲቭ ዲስቶርሽን አለ። ይህ ማለት የሰዎች ሁሉ አይን በእኔ ላይ ነው፣ ስህተቴን ብቻ ነው የሚጠብቁት ብለን የምናስበው የተጋነነ የስነ ልቦና ስጋት ነው። እውነታው ግን ሁሉም ሰው በራሱ የህይወት ጭንቀትና ትግል የተጠመደ በመሆኑ ስለ አንተ ለማሰብ ጊዜ የለውም። ይህን ሳይንሳዊ እውነታ ስትገነዘብ በእርግጠኝነት ከሰዎች ፍቃድና ማረጋገጫ ፍለጋ አባዜ ነፃ ትወጣለህ። ሁለተኛ፣ አይሆንም ወይም ኖ ማለትን መልመድ። ይሉኝታን ለመስበር ሁለተኛው ብልሃት አይሆንም ወይም አልችልም ማለትን በአግባቡ መለማመድ ነው። ብዙ ሰዎች ኖ ወይም አይሆንም ካሉ ግንኙነታቸው የሚበላሽ ወይም ተቀባይነትን የሚያጡ ይመስላቸዋል። ነገር ግን በስነ ልቦና ጥናት ጠንካራ ድንበር ማበጀት ባውንደሪ ሴቲንግ የጤናማ ስብዕናና የራስን ክብር የማስጠበቅ መሰረት ነው። የራስህ ጊዜ አቅምና ፍላጎት በማይፈቅድበት ሰዓት ያለምንም መከላከያና ረጅም ማብራሪያ አይሆንም ማለትን ስትለምድ በአንተ ላይ የነበረው የስሜት መበዝበዝ ይቆማል። ሰዎችም ላንተ ያላቸው አክብሮት በከፍተኛ ሁኔታ ይጨምራል። ሶስተኛ፣ ፍርሃትን ፊት ለፊት መጋፈጥ። ድፍረት ማለት የፍርሃት አለመኖር ሳይሆን እየፈራህም ወደፊት መራመድ መቻል ነው። በክሊኒካል ሳይኮሎጂ ፍርሃትና ጭንቀትን ለማከም የሚጠቀሙበት ዋናው ሳይንሳዊ ዘዴ ኤክስፖዠር ቴራፒ ወይም ስልታዊ የፍርሃት ልምምድ ይባላል። ድፍረት ልክ እንደ ጡንቻ በልምምድ የሚዳብር ነው። የምትፈራቸውን ትናንሽ ማህበራዊ ሁኔታዎች ሆን ብለህ ፊት ለፊት ስትጋፈጣቸው በአንጎላችን ውስጥ ያለው የፍርሃት ማዕከል አሚግዳላ ድፍረትን መለማመድ ይጀምራል። ከዛም ቀስ በቀስ ፍርሃቱ እየቀነሰ ይሄድና በምትኩ እውነተኛ በራስ መተማመንና ድፍረት ቦታውን ይይዛል። አራተኛ፣ ስለ ራስህ ያለህን አመለካከት መቀየር ቼንጅ ዮር ሰልፍ ቶክ። በውስጥ ስለ ራስህ የምታስበውና የምትናገረው ነገር ኢንተርናል ዲያሎግ ድርጊትንና የድፍረት ደረጃን ይወስነዋል። ሁልጊዜ እኔ ደካማ ነኝ፣ እድል የለኝም፣ አልችልምና ሌሎች አሉታዊ ሀሳቦችን እየተናገርክ ራስን የምትወቅስ ከሆነ በራስ ላይ ያለህ መተማመንና ዋጋ ስለሚሸረሸር ለይሉኝታ የመጋለጥ እድልህ ከፍተኛ ነው። ከዚህ ችግር ለማውጣት በሳይኮሎጂ ኮግኒቲቭ ሪፍሬሚንግ ወይም አስተሳሰብን እንደገና መቅረጽ የሚባለውን ዘዴ በመጠቀም ስለ ራስ ያለህን አመለካከትና አሉታዊ የውስጥ ንግግሮችን በአዎንታዊና አበረታች ቃላት ተካቸው። ተግባሮችህ የሀሳቦች ነጸባርቅ ስለሆኑ ራስን እንደ ደፋርና ብቁ ሰው ማየት ስትጀምር በተግባርም እንዲሁ ብቁና በራሱ የሚተማመን እየሆንክ ትመጣለህ። አምስተኛ፣ የራስህን ፍላጎትና እሴት ማስቀደም። ብዙ ጊዜ ይሉኝታ እንደ መልካምነት እንቆጥረዋለን። ነገር ግን የራስን ፍላጎትና እሴት ሳታስቀድም ሌላውን ለማስደሰት መሞከር የውስጥ ሰላም ማጣትንና ጭንቀትን ይፈጥራል። የራስን ስሜታዊና ስነ ልቦናዊ ፍላጎቶች ማስቀደም ስግብግብነት ሳይሆን ጤናማ ራስን የመውደድ ወይም ሄልዚ ሰልፊሽነስ ምልክት ነው። ልክ በበረራ ወቅት የአደጋ መከላከያ ማስክ መጀመሪያ ለራስ እንደምታደርገው ሁሉ ያንተ ጽዋ መጀመሪያ መሙላት አለበት። አንተ ስትጠነክር ነው ለሌሎቹ መትረፍ የምትችለው። ስድስተኛ፣ ለአስተያየትና ለትችት አለመጨነቅ። ስድስተኛው ከይሉኝታና ኀፍረት ለመላቅ ማድረግ ያለብህ ወሳኙ ብልሃት ለአስተያየትና ለትችት አለመጨነቅን የስነ ልቦና ጋሻ ማድረግ ነው። ሰዎች ሁልጊዜ የራሳቸውን ፍርሃትና አለመተማመን በአንተ ላይ ሊያንጸባርቁ ይችላሉ። የሰዎችን ትችት ሙሉ በሙሉ ከመውሰድ ይልቅ ጠቃሚ የሆነውን በመውሰድ አላስፈላጊና ገንቢ ያልሆነው አስተያየት ግን ችላ በለው። ያንተን እውነተኛ ዋጋ የሚወስነው ለራስ ያለ ህልምና ተግባር እንጂ የሰዎች ትችትና መሰረት የሌለው አስተያየት አይደለም። ሰባተኛ፣ በራስ መተማመን የሚያሳዩ የሰውነት እንቅስቃሴዎችን ኮንፊደንት ባዲ ላንጌጅ መጠቀም። የመጨረሻውና እጅግ አስደናቂው የተግባር ብልሃት በራስ መተማመን የሚያሳዩ የሰውነት እንቅስቃሴዎችን መጠቀም ነው። ስነ ልቦናና አካል ማይንድ ኤንድ ባዲ ቀጥተኛ ትስስር አላቸው። የሃርቫርድ ዩኒቨርሲቲ ሳይኮሎጂስቶች ባደረጉት ጥናት ፓወር ፖዚንግ ወይም የኃያልነት አቋቋም ወይም አቀማመጥ በአንጎል ኬሚካል ማመንጫ ላይ ተጽዕኖ አለው። አእምሮና ሰውነት ቀጥተኛ ግንኙነት ስላላቸው ማንኛውም አይነት የሰውነት እንቅስቃሴ በአእምሮ ላይ ተጽዕኖ ያሳድራል። ለምሳሌ ሰውነት ሲሸማቀቅ ፍርሃትህ ይጨምራል። ነገር ግን ትከሻህን ቀና፣ ደረትህን ነፋ አድርገህ ከሰዎች ጋር አይን ላይን እየተያየ ስትቆም ወይም ስታወራ በአእምሮ ውስጥ በራስ መተማመን ከፍ የሚያደርግ ሆርሞን ይመነጫል። የፍርሃትና የጭንቀት ሆርሞን ደግሞ ይቀንሳል። አስታውሱ፣
ይሉኝታ የሌለውና ደፋር ሰው መሆን ማለት ሰዎችን መጉዳት ወይም ተገቢ ያልሆኑ ስብዕናዎችን መላበስ ማለት አይደለም። በምትኩ ለራስህ እውነተኛ ማንነት ታማኝ መሆን ማለት ነው። ሕይወት ያንተ ናት። ሌሎች እንዲያዙባትና እንዲዘውሯት አትፍቀድ። በሌሎች ሰዎች አስተያየትና ይሉኝታ እንዲሁ በከንቱ አታባክናት። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ በማድረግ ድጋፋችሁ አሳዩ። ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ